አንድ ጥያቄ አለኝ። ፍቅረኛ ከመያዝሽ በፊት ከቤስት ፍሬንድሽ ጋር የፍቅር ግንኙነት ነበራችሁ አልነበራችሁ? ይቅርታው ቪዲዮ ላይ ከመግባት በፊት ፊት ቢታይ ችግር አለው? ምን ማለት ነው? በቃ ትልቅ ነገር ላይ ያለሽ አታስብ። እንዴት ምን ማለት ነው? ከዛ በፊት ውስጥ ሪሌሽንሺፕ ውስጥ እያሉ እናንተ ማለት የተፈጠረ ነገር አለ? ይሄንን ግልጽ አድርጋችሁ ነገር የተፈጠረ ነገር የለም። ፍቅረኛሽ ያውቃል አንቺ ስሜት እንዳለው ጓደኛሽ? በትንሽም ቢሆን ነገረዋል። ፍቅረኛው ማለት ቤስት ፍሬንድሽ ከደውይና ወዳለው ቢዮ ከዛ የሱን ሪአክሽን አብረን ያ በፍቅር ግንኙነት ውስጥ በብዙ ሪሌሽንሺፕ በብዙ ጥንዶች መሀል እንግዲህ ወንድና ሴት ጓደኛ መሆን ይችላሉ ወይ የሚለው ነገር ብዙ ጊዜ አጠያቂ ነው። በብዙ የፍቅር ግንኙነት ውስጥም ችግር ሲፈጠር ታይቷል እና አሁን በነፍርቱና ላይ የሚታየው ይሄ ነው። በቲክቶክ ከ3 ሚሊዮን በላይ ተመልካች ያገኘ ቪዲዮ ተለቋል። ቤስት ፍሬንድ ነበረሽ? ነበር። ምን ተፈጠረ? ያው የተፈጠረን አንተም ታውቃለህ፣ ሁሉም ያውቃል። ቤተሰቦች እስቲ ቪዲዮን ተመልክታችሁት ነው ወንድና ሴት ቤስት ፍሬንድ መሆን ይችላሉ? አዎ በሚገባ። ቤስት ፍሬንድ አለሽ? አለኝ። ፍቅረኛስ? ፍቅረኛው አለ። ቤስት ፍሬንድሽ ከደውይና ወዳለው ቢዮ ከዛ የሱን ሪአክሽን አብረን ያ መልስ የታወቀ ነው። አይሆንም እንደሚል ምን እንደሚልሽ ማለት ነው። አይሆንም ነው። እርግጠኛ ነሽ? አዎ ደውይ። አንተ ተረገምክ ወይ? እኔ ታፋች እንዴት ነህ? በእናትህ አለሁ። ደህና ነሽ? አለን። አንቺ ሸመጠችኛ ደውልላለሁ ብለሽ መቼ መጠጥኩ? ስላልተመቸኝ እኮ ነው። አይ ኧረ በጣም ትገርሚያለሽ አንቺ። ሰማኝማ። ወይ በእናትህ የሆነ ጥያቄ ልጠይቅህ ነበር። ኢኮኖሚ እንደማለት ነው። አይ አታዝም፣ እንደዛ አይደለም። በቃ ከሱ ጋር መለየት ፈልጋለሁና አብረኸኝ ብትሆን ፈልጋለሁ። የምርሽ ነው? አሁን በሰዓት እንደዛ ይቀልቀልዳለሁ። አይ ያው ስልሽ እኔም ላንቺ ያለኝን ቦታ ታውቂያለሽ። ያው እንዴት እንደምነግርሽ እኔም ራሱ በጣም ግራ ገብቶኝ ነበር። በጣም ጨንቆኝ ነበር። ማለትማ አብረን ብንሆን በጣም ደስ ይለኛል። እኔ እኮ ግን እየቀለድኩኝ አይደለም። በእውነት እኔም እየቀለድኩ አይደለም። እኔ በጣም ረጅም ጊዜ እንደዚህ አይነት ነገር እያሰብኩ በእውነት ማን እንጃ። አንተ የምርህን ነው? አዎ በእውነት ፍቅረኛ ታውቂያለሽ። ለእሷ ያለኝ አመለካከት ራሱ ያው ብዙም አይመቸኝም፣ ግን ያው ለአንቺ ስል አፈነዳደው ፍቅር እንዴት ነው ማለት ከሱ ጋር እንዳለው ምናምን ታውቃለህ እኮ። ያው ታውቂያለሽ፣ ሰውን እኮ ልውደደው ተብሎ አይወደድም። ያው ኧረ በቃ እሺ ዝም በል፣ እውነት በቃ ዝም በል። አንቺ በቀለድሽብኝ ነበር እንዴ? በጣም ነው የምታስጠላው። በጣም እንዴ ውሻ ነህ አንተ። ምን ማለት ነው? ቆይ እወድሻለሁ ማለት እንደዚህ ያስፈራል? ይሄ ቪዲዮ ከተለቀቀ በኋላ በህይወትሽ ውስጥ ምን ተፈጥሯል? ማለት ምን ተፈጠረ? ያው የሚያስጠሉ ነገሮች ምናምን ነገር ተፈጥሯል። ፍቅረኛሽ ሳይ ይሄን ቪዲዮ ምን ተሰማው? ማለት ምን አለሽ? ያልኩት ነገር ነው ማለት ጥፋተኛዋ እኔ እንደሆንኩኝ ምናምን ነገር ነው። ግን በቃ እንደዛ ነው የተፈጠረ። ጥፋተኛ አይደለሁም ብለሽ ታስቢያለሽ? አይደለሁም። እንዴት? ምክንያቱም የነበሩብንን ችግሮች ምናምን በቃ ሁሉም ነገር አውርተን ምናምን ነገር የፈታውን ነገር ነበርና እሱ እንደ አዲስ እንደዛ ማንሳቱ ደስ የሚል ነገር አይደለም። አንድ ጥያቄ አለኝ። ፍቅረኛ ከመያዝሽ በፊት ከቤስት ፍሬንድሽ ጋር የፍቅር ግንኙነት ነበራችሁ አልነበራችሁ? የፍቅር ግንኙነት ሳይሆን ግን የሆነ ፕራይቬት የሆነ ነገር አለ። አንተ እንደሱ መመለስ ምችል አይመስልም። የተፈጠሩ ነገሮች አሉ። አሉ። ግልጽ አድርገሽ መልሰሽልናልና ከዛ በኋላ ፍቅረኛ ከያዝሽ በኋላ ጓደኝነታችሁ እንዴት ሊቀጥል ቻለ? በአንዴ ከፍቅር ህይወት ወደ ጓደኝነት ህይወት እንዴት ቀየራችሁ? አይ የፍቅር ህይወት አይደለም። የፍቅር ህይወት የሚባል ነገር ሳይሆን ያው ያለውን ስሜት ምናምን ነገር ነግሮኛል። አቂ ነበር እሱማ። ፍቅረኛሽ ያውቃል አንቺ ስሜት እንዳለው ጓደኛሽ? በትንሽም ቢሆን ነግሬዋለሁ። መልካም እሺ ቤተሰቦች እንግዲህ የተፈጠረው ነገር ትንሽ ውስብስብ ነገር ይመስለኛል። ፍቅረኛዋም ያውቃል እንደሚወዳት፣ እሷም ታውቃለች። ለምን እንደሚወድሽ ያወቀ ፍቅረኛሽ ምንም አይልሽም ነበር? ይለኛል እኮ ግን እንደዚህ አልጠበቀም። የዚህ ድረስ እሱ የዚህን ያክል ደረጃ ይደርሳል ብሎ እኔም አላሰብኩም። እንኳን እሱ ሊያስብ ቀርቶ
እና ስልኬ እየጠራ ነው መጣ መሰለኝ እሱ ነው። እሺ ቤተሰቦች መጥተዋል። በቪዲዮ ላይ አልታየም ፊቱ አይደለ? ፊቱ እንዲታይ ይፈልጋል። አላውቅም። ይቅርታው እንደም ቪዲዮ ላይ ከመግባት በፊት ፊት ቢታይ ችግር አለው? አይ ችግር የለው። እሺ ችግር እንሸፍንልሃለን ፊትን፣ ችግር የለው። ታውቃታለህ እሷን አይደለ? እና የተፈጠረው ነገር እንዴት ነው? ጠብቀኸው ነበረ? አይ እኔ አልጠበቅኩም። እኔ ለዝም ለቀልድ እያለችኝ የመሰለኝ እና ደግሞ እኔ እውነቱን ነው የነገርኳት፣ የምታውቀውን ነገር ነው የነገርኳት እና እኔ ደግሞ ብቻዋን ያለች ስለመሰለኝ ነው የነገርኳት። ያ ነገር ቪዲዮ መለቀቁ ቅር አሰኝቷል? በጣም በእውነት በጣም ቅር አሰኝቶኛል። እኔም ቅር አሰኝቶኛል እኮ ምንም ይሄ ብቻዬን በሆነስ እንደዚህ ለምን ትለኛለህ? በመሀላችን ያለውን ነገር ታውቂያለሽ? ያለውን ነገር ማውቀው ምንድነው የማውቀው? ወይ አንዴ ከዛ በፊት ፍቅረኛ ነበራችሁ? ለተወሰነ ጊዜ ፍቅረኛ አልነበርንም። እኔ እናንተ ፍቅረኛ ሆናል። ለምን የምትዋሸው? እዚህ ማትዋሽ እስቲ በእናትህ ኖ አይ በመሀል ግንኙነት ነበረ። ግንኙነት አይደለም እንደምትወደኝ ነገርከኝ እንጂ ፍቅረኛ እንደሆነ ነው። የተፈጠሩ ነገሮች አሉ ብለሽኛልና በዛ መሀል የተፈጠሩ ነገሮች ነበሩ አይደል? አዎ ስለ ፍቅረኛ ማቾች ሳትሆኑ ነው እነዚህ የተፈጠረ ንገረኝ። እኔ ማላውቀው የተፈጠረ ነገር ካለ እስቲ ንገረኝ። ነገር ይናገሩ አይደለም ምንም የተፈጠረ ነገር የለም። ስለዚህ ምንም ያስተካክል ስለ ፕራይቬሲ ነገር ነው። እንደዚህ አይነት ነገር አድርጌያለሁ ተብሎ አይወራም አይደል? ይቅርታ አንዴ ቤተሰቦች፣ አሁን የተፈጠረው ነገር ይሄን ነው የሚመስለው። አሁን እሱ እንዲመጣ የፈለግሽበት ምክንያት ምንድነው? በዚህ ቪዲዮ ለምንድን ነው እንደዚህ ሊለኝ የቻለው? አንድ ሁለት ደግሞ ስለሱ መጥፎ ነገር እንዲያወራ አልፈልግም። ብዙ ጊዜ ተነጋግረንበት የፈታነውን ነገር እንደ አዲስ እኔ እንኳን እንደዚህ መሆን እፈልጋለሁ ብዬ ብጠይቀው ወደሱ እንዲሄድ መግፋት ነው እንጂ ያለበት ወይስ ወደ ራሱ ነው ማቅረብ ያለበት? በጣም ይሄ ሁለት ጋጦጥነቱን ያሳየኝ። ይቅርታ አይ በመጀመሪያ ማለት በስነ ስርዓት አናግሪኝ። አይ እኔ እዚህ ሲጀመር ስለሞድሽ ስለማከብሽ ነው የመጣሁት። እሺ እዚህ ድረስ እንጂ ያንተ ክብርን እኮ አሳየኝ። ምን ያህል እንደምታከብረኝ እኮ አሳየኝ። ማክበር እንደዚህ እኮ ነው። አያ ስለ ምንድነው ያለ ነገርን መደባበቅ እኔ ጥፋተኛ ለማድረግ እየሞከረ ነው ነው አይደለ? እኔ አሁን እንዲመጣ ፈልገሽ ነው የመጣው። ስለዚህ እንዲመጣ የፈለኩበት ምክንያት እኮ ነገርኩት። ስነ ስርዓት ያዡና በስነ ስርዓቱን እያወሩት ያሉት እንደውም ላውራ አልችልም ነበር። እሺ አሁን እናንተ ምንድነው አሁን እዚህ ጋር ፍቅረኛሽ አሁን መፍትሄ ያለው ከፍቅረኛሽ ጋር ማስታረቅ እንችላለን ወይ? ምንድነው የሚስተካከል ነገር እኮ አይደለም። አንድ እኮ አበላሽቷል ያለውን ነገር ሁሉንም ነገር ታውቃለህ። እንደው ምን እንደማስብ ታውቃለህ? እኔ ደስ ብሎኛል። እኔ ስለተጣሉ ማለት በእውነት ደስ ብሎኛል። ምን ማለት ነው? ምክንያቱም ማለት ስለ እኔ ጋርም በጣም ብዙ የተበላሸ ነገር አለ ታውቃለህ። ምን ኖሮክ ይበላሻል? ሲጀመር ምን ኖሮክ ይበላሻል? ይሄ 20 ሴቶች ብታጋጋቸው ነገሮች እነሳችሁ ትበላሹብህ። የግዴታ ፍቅረኛ ሊኖረኝ አይገባም። ቤተሰብ አለ፣ ጓደኞች። ይቅርታ አንዴ ከይቅርታ ጋር በዚህ ቪዲዮ ላይ ለተመልካች ግልጽ ማድረግ የሚፈልገው ነገር ሁለታችሁም ስለሱ መጥፎ ነገር እንዳታወሪ፣ አንቺም ደግሞ ስለሷ መጥፎ ነገር እንድታወሩ አልፈልግም። እዚህ ጋር እሱ የሚናገሩትን ነገር ያስተዋልኩ። ምን ማለት ነው? ስለጣላችሁ ደስ ብሎኛል ማለት ምን ማለት ነው? አዎ ይቅርታ አይሰለ በቃ እኔ ጋርም የተበላሸ ነገር አለ። ስለ የጓደኞች መደበሪያ ነው፣ ሙድ መያዣ ነው የሆንኩት። ታውቃለህ፣ ያውቃሉ ደግሞ ያውቃሉ። ሙድ መያዣ መሆኑ እኮ በጣም ቀላል ነው። እኔ ግን ምናልባት ብዙ ነገር ያሰብናቸው ነገሮች እንዳሉ ታውቃለህ። የዚህን ያክል በቃ የሚያስጠላ ሰው መሆን ያክል ትልቅ ነገር ላይ ያላችሁ አታስመስዩ። አንቺም ምን ማለት ነው? በቃ ትልቅ ነገር ላይ ያለሽ አታስመስዩ። እንዴት ምን ማለት ነው? ከዛ በፊት ውስጥ ሪሌሽንሺፕ ውስጥ እያሉ እናንተ ማለት የተፈጠረ ነገር አለ? ይሄንን ግልጽ አድርጋችሁ ነገር የተፈጠረ ነገር የለም አለ። ስለ እንደዚህ አይነት ነገር አለ ብዬ ልነግር አልችልም። ምክንያቱም አይደለም ግልጽ ለሷ ቅርቡ እኔ ነኝ፣ ለሷ ከሱ በላይ ቅርብ እኔ ነኝ። ነበር ነው እዚህ ጋር ነው ያዝል ነበር ነው አይደለም ቅርብ ለመሆን አሁን አንቺ እዚህ ጋር መጥቶ ከፍቅረኛሽ ጋር ስለተለያየሽ አሁን እናንተ ቆይ ብቻችሁን ወይ ማውራት የምትፈልጊበት? እኔ ምንም ብቻዬን ማውራት አልፈልግም። ምን ማለት ነው? ብቻውን ማውራት አልፈልግም። ስለ አየህ እንደ ትልቅ ሰው ተነጋግረህ ራሱ መግባባት አትችልም። ገባ? እዚህ ጋር እኮ ማለት ነው እያልክ ያለው ነገር በጣም ነው የሚያስጠላው። በቃ አስበህበት ያደረከው ነገር ነው የሚመስለው እኮ። ስለጣላችሁ ደስ ብሎኛል ምናምን አንተ ጓደኞች ቤተሰቦች እንግዲህ በጣም ለኔም ከብዶኛል። ትንሽ
ግራ አጋባችሁኝ። ነገሩ ውስብስብ ነገር ይመስለኛል። እኔ እውነቱ ለመናገር የጠረጠርኩት ነገር አለ። ግልጽ አድርጌ ስነግራችሁ አንቺም በሪሌሽንሺፕ ውስጥ በፍቅር ግንኙነት ውስጥ እያለሽ በሁለታችሁ መሀል የተፈጠረ ነገር እንዳለ ገብቶኛል። መናገር አልፈለጋችሁ ይገባኛል። እንደዚህ አይነት ነገር እንዴት ይነገራል? እንደዚህ አይነት ነገር እኮ አይነገርም። የተፈጠረ ነገር እኮ ምንም እኮ የተፈጠረ ነገር የለም። ምንድን ነው የምትነግራት? እኔ ከዚህ በላይ እዚህ መቆየት አልችልም። እሺ እውነቴን አያ ንቀቷ በጣም ሲጀመር በጣም ንቀት አለባት። እኔ ስለምወዳት እንደዚህ ናት ልል አልችልም፣ ግን በጣም ንቀት አለባት። እያየ ነው። ቤተሰቦች እንግዲህ የተፈጠረው ነገር ይሄን ይመስላል። በኮመንት ንገሩን። በቀጣይ በድጋሚ መተው ግልጽ እንዲሆንላችሁ የምትፈልጉት ነገር ካለ በቀጣይ እንዲመጡ እናደርጋለን። ሰብስክራይብ እያደረጋችሁ ተከታተሉን ቤተሰቦች።